አንተን አሁን እንድጠፋ የሚያደረግም ነገሮች ብዙ ምክንያቶች ነበሩ። ስለእውነቱ እንዴት ነው ማርገዝ ጥፋትም የሆነ አይነት ስሜት እየተሰማኝ በጣም ብዙ ስሜት እየተሰሙኝ ነበር እና ትንሽ ጊዜ ብርቅም ግን ደግሞ የራሴን ፍሬ ስለያዝኩኝ በጣም ደስተኛ ነኝ። የመጀመሪያውን ስለሆነ በጣም ደስ ብሎኛል። እናንተ ደግሞ ስላበረታታችሁኝ በጣም በጣም አመሰግናለሁ። እንግዲህ አብርሃምን ምላሽ ግን አላውቅም። በተፈጠረው ነገር ግን ራሴን ደስተኛ ማድረግና ተመስገን ማለት እንዳለብኝ እንደገና ደግሞ ብዙ ሰዎች ልጅ እየፈለጉ ረጅም ጊዜ ልጅ የማይወልዱበት አጋጣሚ አለና እኔ ግን እግዚአብሔር በረከቱን ሰጥቶኛል። እስኪ ደስ ብሎኛል። እግዚአብሔር ይመስገን ማለት ነው። እንደዚህ ደግሞ ወዴት እንደዚህ እስከ እንዴት እንደያነቀኝ ደስ ይላል። ምን መሰለሽ እንዳይደብርሽ፣ ምክንያቱም ቀለበት አስሮልሻል፣ አንቺ ላይ ተማምኗል። የወደፊቱን ህይወቱን ከአንቺ ጋር ማድረግ ይፈልጋል። ምንም የማያስመስል ሰው ነው አብርሃም ማለት። የምሬ ነው። ለምንም ብሎ ለሰውም ብሎ አይደለም ከአንቺ ጋር የሆነው። ይህን ነገር የተፈጠረው ለሰውም ብሎ አይደለም ለራሱ ሲል ነው። እንግዲህ ያላመነበት ነገር ስለጠፋሽና ትንሽ አዲስ ሆኖ ስለታየው ነው። እንግዲህ ምንም ማለት አይቻልም። እሺ እንዳትዪ፣ ምክንያቱም ፍቅረኛሞች ናቸው። ቀለበት አድርጎልሻል። ምንም የሚጠበቅ ነገር የለም። እኛስ ቀለበት ብናደርግ ሰው ሁሉ ማንኛውም ሰው ቀለበት የሚያደርገው ሰው የሚያገባው ለልጅ ነው፣ ለፍሬ ነው። በቃ ዞሮ ዞሮ ለእርግዝና ነው። በቃ ዞሮ ለማስቀጠር ነው። የመሌ ነው። አንቺም በአብርሽ ዘርሽን አስቀጥለሻል፣ አብርሃምን በአንቺ ዘሩን አስቀጥሏል። እግዚአብሔር ይመስገን ማለት ነው። በተፈጠረው ነገር